ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸው ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የአዲስ አበባ ፍርድ ቤት ለጋዜጠኛ ተስፋለም ወልደየስ የዋስትና መብት እንዲሰጠው ሲፈቅድ ፖሊስ እስካሁን ሊፈታ እንዳልቻለ እየተገለጸ ይገኛል። በዝርዝር መረጃው እንመለከተዋለን። በሌላ ዜና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባልተለመደ ዲፕሎማሲያዊ እርማት የኢትዮጵያ መንግስት በዜጎቹ ላይ የሚያደርሰውን የድሮን ጥቃት በአስቸኳይ እንዲያቆም የአሜሪካ ኤምባሲ ያወጣው መግለጫ አስተዳደራዊ ስህተት መሆኑን ገልጸዋል። ዝርዝሩን ይዘናል። በሌላ መረጃ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም በአዲሱ የታክስ ሕግ ሊያስቀጣ እንደሚችል ተገልጿል። ክቡራን አድማጮች ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ እናደርሳለን። ከውጭ መረጃ በህንድ በደረሰ የአውሮፕላን አደጋ በ11 የመቀመጫ ላይ የተቀመጠ አንድ እንግሊዛዊ ተሳፋሪ መትረፉ ሲገለጽ የተለያዩ ሀገራት መሪዎች የያዘን መግለጫ በማስተላለፍ ላይ ይገኛሉ። እንዲሁም እስራኤል ኢራንን ለማጥቃት መዘጋጀቷን አሜሪካ መግለጿ ጨምሮም ሌሎች ተጨማሪ መረጃዎችን ከሀገር ውስጥ ከውጭ ይዘናል። ለአዳዲስ መረጃ ፍጥነት ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ማድረግዎን አይዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም ሊያስቀጣ እንደሚችል ተደነገገ። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋልም ተብሏል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ እንደሆነም ተነግሯል። ረቂቅ አዋጁ ላይ ሐሳብ ለማውጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄን አንስቷል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ እንዳሉት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ እንደሆነም ገልጿል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጪነት አያያዝም። ገንዘቡን የተቀበለው የትርፉን ገንዘብ እጥፍ እንደሚቀጣም በረቂቅ አዋጁ ላይ ተቀምጧል። ዘገባው የሸገር ኤፍኤም ነው። በሌላ ዜና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲው ያወጣው መግለጫ በስህተት ነው ሲሉ ገለጹ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌዴራል መንግስት በዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈው መልእክት በስህተት ነው ሲሉም ገልጸዋል። መልእክቱ በአስተዳደራዊ ስህተት የተካተተ ነበር ሲሉ በምክንያትነትም አስቀምጠዋል። ስህተት ነበር ከማለት ውጪ ምንም ተጨማሪ የሚገልጽም ይሁን የሚቀንስ ነገር የለውም። በመጀመሪያ የተጻፈውን የመግለጫውን ረቂቅ ነበር የተጠቀምኩት። እኔ ያላየሁትና ያላጸደቅኩትን ነው የተጠቀሙት። ይህ በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ ተላለፈ ሲሉ ዛሬ ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨው መረጃ የፌዴራል መንግስት በዜጎች ላይ የሚፈጽመው የድሮን ጥቃት በአስቸኳይ እንዲያቆም የሚል ሐሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሐሳብ እንዲነሳም ተደርጓል። አምባሳደሩ በዛሬው መግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክተው በሰጡት አስተያየት ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘቱንና ተስፋ እንዳላቸው ማስታውቋል። በእርግጥ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎችንም አቅርበዋልም ብለዋል። በሌላ መረጃ የአዲስ አበባ ከተማ ሰበር ሰሚ ችሎት የጋዜጠኛ ተስፋለም ወልደየስን የዋስትና መብት እንዲከበር አዘዘ። የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት የኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ የዋስትና መብት ላይ ፖሊስ ያቀረበው አቤቱታ ላይ ውሳኔን አስተላልፏል። የሰበር ሰሚ ችሎት የፖሊስን ማመላከቻ ጭብጥ ከመመልከቱ በፊት የቀረበለት ጉዳይ ይግባኝ ያስቀርባል ወይስ አያስቀርብም የሚለው ዛሬ ጠዋት መርምሯል። በዚህም ሰበር ሰሚ ችሎቱ ባሳለፍነው ውሳኔ ፖሊስ ማመልከቻውን ውድቅ በማድረግ የስር ፍርድ ቤቶች የሰጡትን ውሳኔ አጽንቷል። ጋዜጠኛ ተስፋለም ወልደየስ ለሶስተኛ ጊዜ የዋስትና መብቱ ተረጋግጦለታል። ይሁንና ይህ መግለጫ እስከወጣበት ሰዓት ድረስ ከስር አልተፈታም። ይሁንና በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች እሁድ ሰኔ 1 ቀን 2017 ዓ.ም በቁጥጥር ስር የዋለው ተስፋለም ወልደየስ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት በ15 ሺህ ብር የዋስትና ከስር እንዲፈታ
የወሰነው ሰኔ 3 ቀን 2017 ዓ.ም ነበር። መርማሪ ፖሊስ ለአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለጋዜጠኛ ተስፋለም ወልደየስ የተፈቀደው የዋስትና መብት ላይ ያቀረበው ይግባኝ ትናንት ሰኔ 4 ቀን 2017 ዓ.ም ተቀባይነት ሳያገኝም ቀርቷል። የይግባኝ ሰሚ ችሎቱ ለሁለተኛ ጊዜ የጋዜጠኛ ተስፋለምን የዋስትና መብት በድጋሚ አክብሮለታል። የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ዛሬ ሐሙስ የተሰየመውን የይግባኝ ሰሚ ፍርድ ቤት ውሳኔ የሕግ ስህተት አለበት በማለት ፖሊስ አቤቱታ ማቅረቡን ተከትሎ ነበር የፖሊስ ይግባኝ አቤቱታ ያስቀርባል ወይስ አያስቀርብም የሚለውን የመረመረው የአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት አያስቀርብም የሚል ውሳኔን አስተላልፏል። በተጨማሪም የስር ፍርድ ቤቶች ጋዜጠኞች ተስፋለም ወልደየስን የዋስትና መብት እንዲከበር መፍቀዳቸው መሰረታዊ የሕግ ስህተት ያልተፈጸመበትና ሕግን የተከተለ ሆኖ ስላገኘነው ውሳኔዎቹ እንዲጸኑ ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ ሶስቱም ፍርድ ቤቶች ያስተላለፉት ውሳኔ ይህ መግለጫ እስከወጣበት ሰዓት ድረስ በፖሊስ እንዳልተተገበሩም ተገልጿል። ክቡራን አድማጮች፣ በመጨረሻም ከውጪ በህንድ ስለደረሰው የአውሮፕላን መከስከስ የአንድ ሰው በህይወት መገኘት እሱም ሊተርፍ የቻለው በመስኮት ዘሎ እንደሆነም ተገልጿል። የሟቾች ቁጥር 290 መድረሱ ሲዘገብ በህንድ የአህመዳባድ ከተማ ፖሊስ ኮሚሽነር ቀደም ብለው በሰጡት መግለጫ ከተከሰከሰው አውሮፕላን አንድም ሰው በህይወት የተረፈ እንደሌለ ቢናገሩም አሁን ላይ ግን አንድ ሰው በህይወት መገኘቱን ለህንድ መገናኛ ብዙሃን አስታውቋል። ከተረፉት ግለሰቦች አንዱ እንግሊዛዊ ሲሆን ከአውሮፕላኑ ውስጥ በመስኮት መዝለል በተአምር ከሞት መትረፉም ተዘግቧል። አውሮፕላኑ ከመሬት ከተነሳ 30 ሰከንዶች በኋላ ከባድ ድምጽ የተሰማ ሲሆን አውሮፕላኑ ተከሰከሰ። ሁሉም ነገር በከፍተኛ ፍጥነት ነው የሆነው። በህይወት የተረፈም እንግሊዛዊ ብቻ እንደሆነም ተገልጿል። በአውሮፕላኑ 169 ህንዳውያን፣ 53 እንግሊዛውያን እንዲሁም 7 ፖርቹጋልና አንድ የካናዳ ዜግነት ያላቸው ተሳፋሪዎች ነበሩ። የህንድ አየር መንገድ ውስጥ የሟች ቁጥር 290 መድረሱ የተዘገበ ሲሆን እስካሁን 204 አስክሬኖች መገኘታቸውን የፖሊስ ኮሚሽነሩ ጨምረው ገልጸዋል። ነገር ግን አውሮፕላኑ ሲከሰክስ ምን ያህሎቹ መሬት ላይ ወይም በአውሮፕላን ውስጥ እንደነበሩ አይታወቅም ሲሉም አክለዋል። አውሮፕላኑ የተከሰከሰው በሐኪሞች ማረፊያ ቤት ላይ ሲሆን አንዲት እናት ወንድ ልጇ እንዴት ከሁለተኛ ፎቅ ላይ ዘሎ ህይወቱን እንዳተረፈ ለመገናኛ ብዙሃን ገልጻለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህንድ በደረሰው አሰቃቂ አውሮፕላን አደጋ ልባቸው መሰበሩን ገልጸው ለሟች ቤተሰቦች መጽናናትን ተመኝተዋል። ክቡራን አድማጮች፣ ከዚሁ መረጃ ሳንወጣ በተመሳሳይ አደጋውን ተከትሎ የተለያዩ መሪዎች የሐዘን መግለጫቸውን በማስተላለፍ ላይ የሚገኙ ሲሆን የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ላይ ባሰፈሩት መልእክት በአህመዳባድ የደረሰው አደጋ አስደንግጦናል እና አሳዝኖናል፣ ከቃላት በላይ ልብ የሚሰብር ነው ብሏል። በዚህ አሳዛኝ ሰዓት ሐሳቤ ለተጎዱት ሁሉ ነው። የተጎዱትን ለመርዳት እየሰሩ ካሉ ሚኒስትሮችና ባለስልጣናት ጋር ተገኝቻለሁ ሲሉም ገልጿል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው በኤክስ ገጻቸው ላይ ባሰፈሩት መልእክት በህንድ አህመዳባድ ከተማ በርካታ የእንግሊዝ ዜጎችን አሳፍሮ ወደ ለንደን ያቀና አውሮፕላን በህንድ አህመዳባድ ተከስክሶ የታየበት ትዕይንት እጅግ አሳዛኝ ነው ብሏል። የብሪታንያው ንጉሥ ቻርለስ በበኩላቸው እኔና ባለቤቴ ዛሬ ማለዳ በአህመዳባድ በተከሰተው አሰቃቂ ድርጊት በጣም አስደንግጦናል ያሉ ሲሆን ልዩ ጸሎታችንና ጥልቅ ሐዘናችን በዚህ አሰቃቂ አደጋ ለተጎዱ ቤተሰቦችና ወዳጆች ሁሉ ይድረስ ሲሉ መልእክታቸውን አስተላልፏል። በተጨማሪም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባንሴ፣ የአየርላንድ ጠቅላይ ሚኒስትር ሚካኤል ማርቲን፣ የአውሮፓ ህብረት ኮሚሽን ፕሬዝዳንት አርሱላ ቫንደርሌን እንዲሁም የቫቲካን የባንግላዴሽ መሪዎች የሐዘን መግለጫቸውን ካስተላለፉት ውስጥም ይገኙበታል። በሌላ ዜና እስራኤል ኢራንን ለማጥቃት መዘጋጀቷን አሜሪካ ገለጸች። እስራኤል በኢራን ኦፕሬሽን ለመጀመር ሙሉ በሙሉ ዝግጁ መሆኗን ምናልባትም በመጪዎቹ ቀናት የአሜሪካ ድጋፍ ሳታገኝ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰበች ነው ሲሉ የተናገሩት የአሜሪካ ባለስልጣናት ዋቢ በማድረግ ኤንቢሲ የዜና ወኪል ዘግቧል። ትራምፕ ሐሙስ ዕለት በኬኔዲ ሴንተር የለስ ሜሴራበል ስትሪት ላይ በተገኙበት ወቅት እንዳሉት ዩናይትድ ስቴትስ ወታደራዊ ሰራተኞች ከአንዳንድ የመካከለኛ ምስራቅ ሀገራት ለቀው እንዲወጡ እየተደረገ ነው፣ ምክንያቱም ይህ ካልሆነ አደገኛ ነው ማለታቸውን በጎረቤት ሀገር ኢራቅ ውስጥ ባሉ አንዳንድ የአሜሪካ ጣቢያዎች የሚገኙ የዩኤስ ሰራተኞች ቀድመው ክልሉን ለቀው እንዲወጡ ማሳሰቧ እስራኤል ቴህራን ላይ
ጥቃት ለመፈጸም ዝግጅቷን ማጠናቀቋ ማሳያ ተደርጎ ተወስዷል። ከእስራኤል ለሚፈጸምባት ጥቃት በኢራን ሊደርስ የሚችለው የበቀል እርምጃ በመስጋት ዩኤስ በመካከለኛ ምስራቅ ያለውን ይዞታ ለመቀነስ መሆኑ የተገለጸ ሲሆን የስቴት ዲፓርትመንት አስፈላጊ ያልሆኑ ሰራተኞች በቦግዳድ ኢራቅ ከሚገኘው ኤምባሲው እንዲወጡና ሰራተኞቹ ወደ ወታደራዊ ጥገኞች ከባህሬንና ኩዌት በፈቃደኝነት እንዲወጡም ትዕዛዝ ተሰጥቷል። የቤንጃሚን ኔታንያሁ መንግስት በአሜሪካና ኢራን በፍጥነት እየገሰገሰ ባለው የኒውክሌር መርሃ ግብር ዙሪያ እያደረጉት ያለው ድርድር ተስፋ እየቀነሰ በመምጣቱ የኃይል እርምጃ ለመውሰድ መንግስታቸው ሙሉ ለሙሉ ዝግጁ ነው ሲሉ የካፒታል ሂል ረዳትና ሌሎች የውስጥ ለኤንቢሲ ተናግረዋል። እስራኤል በቴህራን ላይ የፈጸመችው ወታደራዊ ጥቃት የቅርብ አጋሯ ከሆነችው ዩናይትድ ስቴትስ ድጋፍ ሳያስፈልጋት ነውም ተብሏል። በመካከለኛው ምስራቅ ያለው ውጥረት የሴንቲኮም ዩናይትድ ስቴትስ ጦር አዛዥ ጀነራል ሚካኤል ኤሪክ ኩሪላ ሐሙስ በሴኔት የጦር አገልግሎት ኮሚቴ ፊት ሊሰጥ የነበረውን ምስክርነት ለሌላ ጊዜ እንዲያራዝም አድርጓል ሲል ሮይተርስ ዘግቧል። ይህ በእንዲህ እንዳለ ኢራን በቅርቡ ድርድር ካልተሳካ የአሜሪካ ጦር ሰፈር እንደምትመታም ዝታለች። የኒውክሌር ድርድር ካልተሳካና ከአሜሪካ ጋር ግጭት ከተፈጠረ ኢራን በአካባቢዋ የሚገኙ የአሜሪካ ሰፈሮችን ትመታለች ሲሉ የመከላከያ ሚኒስትሩ አዚዝ ናስር ዛዴ ረቡዕ ዕለት ገልጸዋል። ናስር ዛዴ በጋዜጣዊ መግለጫ ላይ በሌላ በኩል ያሉ አንዳንድ ባለስልጣናት ድርድር ወደ ውጤት ካልመጣ ግጭትን ያስፈራራሉ፣ በእኛ ላይ ግጭት ከተጫነብን ሁሉም የአሜሪካ ጦር ሰፈሮች ኢላማችን ውስጥ ናቸው፣ እናም በድፍረት ወደ ኢላማችን እንተኩሳለን ሲሉም ገልጸዋል። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።